እንዳይሆን ሞኒት እንዳይሆን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ አጠገቡ ያሉ ሴቶች الو السلام عليكم اخوي انا ما اعرف المكان فهالمكان بيشترون واقع بي1 ما اعرف التاون بي1 دي يلم በአካባቢው ነው በቃ ተሳስታ ነው ልጅቷ ቢናው አንቺ ማዲዋን ያሉት ወደው ይወጡ አረ ልጆቹን ወጡ ባያቸው በክርስቶስ ቢዋን ራሱ ይታል ቢዋን ራሱ ይታል ተከብባት ቢየለም ዲየቱ ጋር አለ ቢየት አለ ቢቆም ላይ ይቻለው ቢየለማ እማቲ ቢዋን እማቲ ተረጋግሽ ምንም አትሆኝም ለማዋል ደርሰው ايش عملت انا مسكينه بدأت بشتغل شيء ايش عملت سيفت انا شو عملت لا ما انا شو عملت انا شو عملت አሁን ይመጣል ሲደውልልታለሁ ያውልሽ አንዴ ቆሽረጋጅ ማሪ አንዴ ተረጋጊ ውሃ አለ አጠገብሽ ውሃ አለ ጠጪ ውሃ ጠጪ ይሳቅን አስገቡት እሺ ቶሎ በሉ አሁን ይደውሉልሻል ፖሊሶች አሁን ይመጡልሻል ይሳቅ ቶሎ በል አንድ ቁጥር ጻፍ ሌሎቻችሁ አንድ ቁጥር እንዳጽፉ እዚህ አንቺ ውሃ ጠጪ አሁን ተረጋጊ አይዞሽ ውሃ ጠጪ ከዛ ቁጭ በይ ከፍተው ገብቶ ምንም አያደርጉሽም ጎትተው ወይ አይገሉሽም ቁጭ በይ የሰበሩበትም ስለሚታይ ችግር የለም በቃ ቆዩ እዛ አልጋውን አካባቢ ኤምባሲም አለ ምንም ሊሄድላን ነው ይሄው ኢሳቅ መጥቷል ሳሪ እኔ ወጥቻለሁ ኦሬዲ ይሳቅም ይድረስ እዛ ልክ ያለው ነው ሎኬሽን ልክ ያለው በቃ እየመጡ ነው እየሄዱ ተረጋጊ እሺ አንቺ ተረጋጊ ማሪ ቆይ እየመጡ አልጋውን አካባቢ አሉ እሺ በቪዲዮ አትወጣም በቪዲዮ ልታስጠቋት ነው አትወጣም ሰላም እንዴት አመሻችሁ ቆይተዋል ይሳቅ ወይ ሰላም ነው እንዴ የት አካባቢ አለን እንዴ ነው የት አካባቢ ነው እንዴ እኔ አጅማን ነኝ አጅማ ረሺዲያ እሺ ብትደርስ ደስ ይለኛል የምትችል ከሆነ እኔ ወጥቻለሁ ኦሬዲ 26 ደቂቃ 24 ደቂቃ ያሳያል አሁን ምክንያቱም ድንገት ምን ነው ችግር አለን አው በር እየሰበሩ ነው ላይ እውነት ፖሊስ ይሁን ፖሊስ በፍጹም ቤት ውስጥ አይገባም ግቢ ውስጥ እንኳን በዚህ ሰዓት አይገባም አይደለም ቤት ውስጥ ሰው ቤት አይገባም ማየት ነው ግን በሩ እየተቀጠቀጠ ነው አልታውን አካባቢ ሎኬሽን ላኩለት አንደኛ እማቲ አንቺ ተረጋግተሽ ሻንጣውን ምናምን ክላስ ውስጥ ፈትሺ እቺ መርዝ እቃዋን እዛ ውስጥ ከታ በኋላ አንቺን ለማስወንጀል ሻንጣውን ፈትሺ አልጋሽን ምናምን አካባቢ ፈትሺ ቤቱ ሙሉን ፈትሺ ከዛ በተረፈ ቁጭ ብለሽ ጠብቂ ኤምባሲዎች ይደርሱልሻል አሁን ከዛ ፖሊስ በዚህ ዛመቱ በመዶሻ በር አይሰብርም በሲ ሚውቱን ተንሳው ሚውቱን አንሹ ማቲ እና ሻንጣውን ምናምን ፈትሽ አጠገብሽ ያለውን ሁሉንም እምኬ አሁን ላኩት ቁጥር ቶሎ በል ለነዚህ ልጆች ሎኬሽን ላክላቸው ቶሎ በል ሴቭ አድርግ ልክ ያለው ለነዚህ አሁን ላኩት ቁጥር ቶሎ በል ልክ ያለው እዚህ አልታውነን ኮሚኒቲ ነን ላሉት ልክ ያለው አዎ ካላስ በቃ የቤት ቁጥሩንም ላኪላቸው ሳሪ ኤምኬ ቁጥሩንም ላክላቸው እማት ያለሽ መሲ ሚውት አንሺ በሏት ባካችሁ ኤምኬ ለኔ ሚውት አንሺ ቪዲዮ ሳታበሪ ሚውት አንሺ ሚውት አንሺ እማቲ ለምን ሚውት አደረገች ምን አውቃለሁ እማቲ ሚውት አንሺ እማቲ
በዛ ላይ እንግዲህ 5000 ሰርቃይ ነበር ከዚህ በፊት ስትል በመሃል ነው የገባውኝና በአቅል በጭንቅላት 5000 የሰረቀች ሴት እንዴት ታስቀምጫለሽ? እንደገና ደግሞ አለች ስወጣ ከቤት 2 ቀለበት እዛ ጋር አድርጌ ነበረ ኖ 2 ቀለበት እዛ ጋር አለ ስመጣ እንዳላጣ ብያት ነበር እዛ ጋር እንዳስቀመጥኩ አስታውሳለሁ። እስቲ ከሰራተኞቻችን ላይ ልጆቻችንን ጥለን እየወጣን አንቺ እንዴት ነው 2 ቀለበት አደራ የምትይው? በምን አሰብሽው? እንደገና ስትመጪስ እንዴት አጣሽው? እስከዛሬ ሁሌ ስትወጪ ይሄን ነበር የምትይው። ሴትዮዋ ልጠመጥምባት ሴትዮዋም አይደለችም የሴትዮዋ ልጅ ናት። የሆነ ልጠመጥምባት የፈለገችው ነገር አለ። 2 አበሻ ሰራተኞች አሉ። እነሱንም ጠይቀዋቸዋል ፖሊሶቹ። ምንም ነገር እንደሌለ ነው። ምንም በቃ ውሸታምነታቸውን ደግሞ ያሳወቁት 5000 ሰርቃን እያወቅን ነው ያስቀመጥናት የሚለው ይሄ ራሱን የቻለ በቃ የሌለ ታሪክ ነው እኮ። አሁን ይተመርመርና አንቺ መውሰድ ትችያለሽ አሉ። ከዘጋጅ ከይዟል የደረሰባት ድብደባ አለ። አዎ ያስታውቃል ላይ ምናምን በደንብ የተቦጫጨረችው ምናምን ያስታውቃል። አሁን የኔ ችግሩ ምን እንደሆነ ልንገርህ። በሰላት ልብስ ነው ያለሁት። የለበስኩት አንድ ነገር የለም ከስር በቃ ባዶ ፒጃማ ነው። እሺ طيب ሌላው ሰው ደግሞ ደጅ እንዳይጋው እንዳትገቡ አሉ ሌሎች። እሺ ፖሊስ ጣቢያ አሁን ልክ እንደደረሱ ማለት ነው የመጀመሪያ ነገር ቃሏን ከመውሰድ በፊት እባካችሁ ወደ ሙስተሽፋ ወሰዱልኝ ተቀሪር ሙስተሽፋ እንፈልጋለን በያችሁ። እስከዛ ደግሞ እንዴ በቃ ተፈረደብኝ መለመሌ ልግባ እስከዛ እኔ እደርሳለሁ። ሙኒቲ አልገርባ አይደለ አልገርባ يلا خلاص توكل على الله እሺ ባሊ ዱዱሪዳን እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ ኮራን መጨረሻውን አውቀን ነው የምንተኛው ጋይስ። ወይ ለሙኒት ይሰጣል ወይ ደግሞ መጨረሻውን አሁን ይሄ አሪፍ ሀሳብ ነው ታም ያመጣው። ሲጀመር ገብቼ ድምቀት መፍጠር መጀመሪያ ልጅቷ መብቷ ይከበርላት። ተደብድባለች አይታይላት በቃ ጥሩ። ልጅቷ ሲጀመር በጣም ነው የምታሳዝነው ጋይስ። አሁን እዚህ ጋር አንድ ትምህርት ውሰዱ። ፖሊስ ቤት ውስጥ መግባት አይ ልምጣና ችግር የለም እንስተካክለዋለን። ይምጣልሽ ሙኒት ይምጣልሽ። ሄሎ ወይ ጉድ ተመስገን። ብቻ እንኳን እዚህ እንኳንም ለደረሰች እመቤቴን እንኳንም እዚህ የደረሰች ፈጣሪው ተመስገን። ቢያንስ ራሱ እነሱ ጋር መድረሱ አንድ ትልቅ ነገር ነው። ዋናው ነገር እንኳን ከነዚህ አውሬዎች ወጣች። በቃ ዋናው እሱ ነው። በጣም በጣም ብትታሰር ይሻላል። እግዚአብሔር የሰው ልጅ በቁሙ ሰቀቀን። አረጋሽ ትምታ መሲ ሰምተሽኛል? እንዴት እኮ እንደ ተንሰፈሰፈች። አዎ ማሪ እሺ ቢንዳዩን ሙኒት ቢንዳዩን ሴቶቹ ለምን አይወጡ? ለመቼ አባታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحده بي1 ما اعرف التاون بي1 دي يلم በአካባቢው ቢና በቃ ተሳስታ ነው ልጅቷ። ቢናው አንቺ ዲ1 ተነብሽ ያሉት ወደው ይወጡ። አረ ልጆቹን ውጡ በያቸው በክርስቶስ ልጆቹ ቢ1 ራሱ ይታል ቢዋን ራሱ ይታል ከቡባት ዲ የለም ዲቱ ጋር አለ ቢት አለ ቢቆም ላይ ይቻለው ዲ የለም እማቲ ቢዋን እማቲ ተረጋግሽ ምንም አትሆኝም። ደማዋል ደርሰዋል የለም ዲ ቢንዳዩን ሙኒት ቢንዳዩን ሴቶቹ ለምን አይወጡ? ለመቼ አባታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም
اخوي انا ما اعرف المكان فهالمكان بيشترون واحدة B1 ما اعرف التاون B1 دي يلم በአካባቢው ነው በቃ ተሳስታ ነው ልጅቷ ነው አንቺ አጠገብሽ ያሉት ወደ ውጭ ይውጡ ኧረ ልጆቹን ውጡ በያቸው በክርስቶስ B1 ራሱ ይታል B1 ራሱ ይታል ገቡባት ዲ የለም ዲቱ ጋር አለ ቢት አለ ቢኮ ላይ ይቻለው ዲ የለም እማቴ B1 እማቴ ተረጋግሽ ምንም አትሆኝም እስከዛ አንቺ ደውዪ ደውያለሁ እማቴ የራሴን ድምፅ ነው እንደምሰማው አንቺ እርግጠኛ ሁኚ B1 ነው D1 ABCD ወላ AB ያላ ኮዝናት ነው ጠፋች ኮዝናት በዛ ጋር ሴትዮዋን ማን ነው ስሟን ተናገራ ሴትዮዋን ሽንት ቤቱን እየሰበሩ ነው ሁለተኛ ላይ ጠራሹ B1 አዳምጪ አንቺ አዳምጪኛ AB ነው B1 ነው እናንተ ያላችሁ ሜዳ አለ ብላለች እኮ ምልክት ማሚ ዲ የለም ነው በቃ ማሚ ቢ ላይ ግቢ አንዴ ልለፍ እሙዬ አንዴ ልለፍ እማቴ ያ አላ ዲቱ ጋር የታል የሚባል የለም ሜዳ አለ ትላለች በማፑ ነው የመጣሁት አውቃይ እስኪ በዛኛው ያሉት ልጆች ወደ ውጭ ይውጡና ውጭ ማሚ D1 ነው D1 ዲ የሚባል ነገር እዚህ ጋር የለም ሜዳ የለም ዲ ነው የጻፈችዋ D1 ነው ልጅቷ እየሰማች ነው አይደል ሳራ ምን በር እየቀጠቀጠ ይኸውልሽ ምን አንድ አዳምጣ ሁላችንም ካወራን ሜዳ ቆይ መስጊድ አለ ወይ ይኸው ፖሊስም አለ እዚህ ጋር በቃ ነገር ፖሊስም አለ አቁሚያ ፖሊስ ይኸው ደርሻለሁ ያለ በቃ በያቸው ሙሪት በቃ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው ትንሽ ታረጋጊያት ይዘሽ ግቢ አንቺ በቃ ሰላም አለይኩም እኮ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚውት አረኳትኝ እኔ ካስ እናንተ ዝም በሉ ጋይስ ቆይ የሚሉትን እንስማ ቤቱን ሰበረው ጮሄ እንዴት ልክፈት ኡኡበይ ቀውጩ አሁን መቀወጫ ሰዓት ለገናሹ እንዴት ልክፈተው አንድ ሰው ወደ እኔ መግባት አለበት ፖሊስም ደጅ አለ ተብለሻል ጩሂ በቃ ወየ በቃ እናንተ ደግሞ ዝም በለዋል በስመ አብ ወወልድ ወመንፈስ ቅዱስ ታቢያት ሙኒት አለሽ ኖ ማሚ ገባች እኮ በቃ ማመን አትችሉም አሻራ እንትን ሲሉ ስለዚህ አትንኩት
ይኸው ሻንጣዬ ውስጥ አለ፣ እኔ ግን አላስገባሁትም በሉ። አያምኑኝም እንዳትሉ፣ እናንተንም እነሱንም አያምኑም። የሚያምኑት የአሻራ ምርመራውን ነው፣ የአሻራ ምርመራውን። ስለዚህ በፍጹም እንዳትነኩት። በስህተት እንኳን ከነካችሁት እዚህ ጋር እንዲነክቸዋለሁ አለቅ። ድንገት ቢያደርጉባችሁ እና ሌላው ደግሞ ፖሊስ መጣ ሲባላው የትላንቱኛ የፈጠርነው ስህተት ፖሊስ ሳይሆን ድፋል መደኒ መግባት ስለሚችል አልከፍትም ሳይሆን የሚባለው ቻንሱ ካለ በመስኮትና ልይህ እውነት አንተ መሆንህን ፖሊስ መሆንህን እንደዚህ አይነት ንግግር መነጋገር እንጂ ለካ መግባት የሚችል ፓርት አለ ከፖሊስ ዲፓርትመንት መግባት የሚችሉ ስላሉ ያው ሰዎቹ አራዳ ስለሆኑ ምንድነው ያሉት የሴትዮዋን ልጅ ደብድባ ራሷን ልታጠፋ ገብታለች በር ዘግታለች ስላሉ ነው የመጡላቸው። ይሄንን ያው አስተምሩ በየምትገቡበት ልጆች ሲኖሩ ንገሩ። እኔም አሁን አላውቅም ነበር ፖሊስ። እኔ በፍጹም እኔ በጣም እኮ በቃ የደነገጥኩት የመጨረሻ በሩ ሲቀጠቀጥ እነሱ ሊሰብሩ ያሉ ነው እንጂ መሰለኝ ፖሊስ እነዚህ ምንድነው በቲቪ ምናምን አላያችሁም? ትልቁን ብረት ይዘው ጓህ እያደረጉ በር የሚከፍቱት እሱን ይዘው እኮ ነው የእንትኑ የክፍሏን በር ሰብረው የሽንት ቤቱን እየቀጠቀጡ እኮ ነው እኔ የደረስኩት። ድንጋጤው ራሱ እንዲያው ዝብላ አላህ ይጠብቅ። ግን ጎበዝ ናት ቢሆንም ቤታቱማ አንድ ኖ ፖሊስማ ሊያተርፋት እኮ ነው የመጣው። ራሷን እሷ ልታጠፋ ነው። እነዛ እንጂ እነዛማ ረግጠዋታል እኮ እስኪ በቃ ጠፍጥፈዋት ገፍትራት ልጅቷን ነው እኮ ክፍሏ ገብታ የቆለፈችው። ስለደበደበቻት አሁን ኢንኬዝ ፖሊስ ቢመጣ እንደገና ሞባይሏ ወዲያው እኮ ነው የተነጠቀው። በጣም ለብዙ ሰው ሎኬሽን ስትልክ የቤት ቁጥር ስትናገር እየሰማናት ነው ብለው ተናግረው ማለት ነው። እዛው ቆሜ ነው የነጠቋት እና ፈርተው ነው የራሳቸውን ለማዳን ነው። ገባሽ? ሲያሰብሩ የነበረው ራሳቸውን ለማዳን ነው እንጂ ድብደባውን እኮ ደብድበው ጨርሰዋል። ማሚ ደግሞ እኔ አንድ ነገር እዚህ ጋር 5000 ምናምን ሰዎች አላችሁ፣ ይሄንን ነገር ተግባራዊ አድርጉ። የመዳሞቻችሁን ቁጥር ለቤተሰብ ወይ ለጓደኛ ስጡ፣ ያዙ፣ ሼር አድርጉ። አንደኛ። ሁለተኛ ነገር ደግሞ ለሆነ ጓደኛችሁ በቃ የሆነ መዳሞቻችሁ ችግር የሚፈጥሩባችሁ ነገር ከሆነ እዚህ ሶሻል ሚዲያ ላይ ላለ ሰውም እንኳን ኢቭን ሊሆን ብቻ ለጓደኛም ሎኬሽን እና የመዳሞቻችሁን ቁጥር ፓስፖርት ኮፒያችሁን የቤታችሁን ፎቶ አንስታችሁ የቤታችሁን ቁጥር ምናምን ላኩ። ቆሻሻ ስትሉ የቤታችሁ ቁጥር አለ በር ላይ ሁሉም የቤታችሁ አለ በር ላይ አለ የቤቱ ሎኬሽን የቤቱ ቁጥር እና የማዳሞቻችሁን ቁጥር አብረዋችሁ የሚሰሩ ካሉ ሀበሾች የነሱን ቁጥር በተለይ የቤት ቁጥር በጣም አስፈላጊ ነው ጋይስ። በጣም እሺ ያዙ። ይሄ በጣም ጥሩ ነገር ነው ማወቅ አለበት። እንደ የዛች ሂዊ ያቺ መዳም አላይን ሄደን አላይን ነው የት ነው ያወጣናት መክሊትን የሆነ ጊዜ ለሊት ሙሉ ተጉዘን የቤት ቁጥሯ ምናምን ቶሎ ብላ ስለላከች እኮ ነው። አዎ የቤት ሀቢብቲ ስዋዛው ነች። በእናትሽ የት ነው ያወጣሻት? ከዚህ ካላይን ሄዳ እኮ ነው። አሁን ዝም በይ፣ አጀንዳ ሌላ አጀንዳ እንዳይቀየር። የትኛው ነው ልጅ መክሊት የት ሄዳ ነው? እዛው ነበረች መክሊት። ካላይን እኮ ነው ሄደችው መክሊት። ሀቢብቲ የመዳሟን ቤት ቁጥር ስላወቀችው እነዛኞቹ እነዛ ጭራቆቹ ያስገቧት እዛ ቤት ያስገቧት ሰዎች ኢቭን ሎኬሽኗ እንዲሰጡን እኮ ፈቃደኛ አልነበሩም። ሂዊሻ ማሬ ካላይን ነው ሄደችው። የዛን ቀን ሌሊት ነው ካላይን ሄደችው። የሰብለ ጓደኛ ነች እሷ። አንቺ አልገባሽም እንዴ? ሄዳ እኮ ነው ቁጥር ራሷ ነው የላከችው። አውቀው ነው ድራማ ሲሰሩ ነው። እሱ ተይው በእናትሽ ዝም በይው። እሱ አውቀን እንዳላወቀ ላይሽን ነበር። ማርያም ለልጆቹ ይሄ አሪፍ ነገር ነው። የቤት ቁጥር ምናምን የመንገድ ቁጥር ስትሬት ነምበር ምናምን ግን የመዳም ቁጥር እንዴት ይታወቃል እንዴ? አሰሪያችሁ አትደውልላችሁ እንዴ? 3-4 ሰው ጋር ማስቀመጥ አለባቸው። የመንገድ ቁጥር ለምን ወጥተው እንኳን እንትን ቢሉ ሊያመልጡ እንኳን በመንገዱ ቁጥር ሰው ይደርስላቸዋል። ገብተሻል? ሀገር በጣም የመንገድ ቁጥር የቤት ቁጥር ሎኬሽን በጣም ማወቅ፣ ስልካችሁን በቃላችሁ ማወቅ አለባችሁ ጋይስ። የመዳሞቻችሁን ስልክ በቃ ይሄ ነው አሪፍ። ለእናንተ የሚጠቅማችሁን ነገር አድርጉ ቤተሰብ። ትላንትና ልጅቷ ያንን ያክልም እኮ አይቆይም ነበር የመዳሟ ቁጥር ቢኖር።
ስልኳን ሰበሩባት ገባሽ ግን እኛንም ደግሞ አትናቁን ማዳምን እናናገር ስንል አትሊስት እቺን ልጅ አንድ ነገር ባደርጋት የተፈጠረውን ነገር የሚያቅሰው አለ ብለው ይደነግጣሉ ይጮሃሉ